ባንክ ሪኮንሲሌሽን ማለት ምን ማለት ነው? ባንክ ሪኮንሲሌሽን ማለት በሁለት የካሽ ባላንሶች መካከል የሚፈጠረውን ልዩነት የማስታረቅ ሂደት ነው። አካውንታንቱ በመዘገበው የካሽ ሪሲቭድ እና ካሽ ፔመንቱን ሰመራይዝ አድርጎ ያለውን የካሽ ባላንስ ሰመራይዝ ባደረገበት በካሽ ቡኩና ከባንክ በምናገኘው የባንክ ስቴትመንት መካከል የተፈጠረውን ልዩነት የማስታረቅ ሂደት ነው። እነዚህ ሁለት የካሽ ባላንሶች እኩል መሆን አለባቸው። ነገር ግን በተለያዩ ምክንያቶች እኩል ላይሆኑ ይችላል። የመጀመሪያው ቼክ አውትስታንዲንግ፣ ዲፖዚት ኢን ትራንዚት፣ ክሬዲት ኤንድ ዴቢት ሚሞ፣ ሌላኛው ኢረር ነው። ቼክ አውትስታንዲንግ ስንል ከድርጅቱ ለተለያዩ ጉዳዮች በቼክ ፔመንት ተፈጽሞ ነገር ግን ያ ቼክ ፔመንት አክቹዋሊ ከባንክ ዊዝድሮ አልተደረገም። ስለዚህ አካውንታንቱ ክፍያ ስለተከፈለ ካሽ ቀንሷል ብሎ ካሽ ቡኩ ላይ ይመዘግበዋል። ነገር ግን ያ በቼክ ፔመንት የፈጸምንለት ሰፕላየር ሄዶ ከባንክ ገንዘቡን ስላላወጣ ባንክ ውስጥ ያለው ገንዘባችን አልቀነሰም። ስለዚህ ሁለቱ ልዩነት የሚፈጥሩበት አንደኛው ምክንያት ይሄ ነው። ሁለተኛው ዲፖዚት ኢን ትራንዚት የምንለው አካውንታንቱ ወይም የድርጅቱ የሂሳብ ባለሙያ ዲፖዚት ሆኗል ብሎ የሚያስበው ገንዘብ አለ፣ ወይም ዲፖዚት እንዲሆን የተላከ ዲፖዚት እንዲሆን ትራንስፈር የተደረገ ገንዘብ ወይም ከተለያዩ ከስተመሮች ዲፖዚት ሆኗል ብሎ ያመነው ገንዘብ አለ። ስለዚህ የካሽ ቡኩ ላይ ዲፖዚት አድርጎ ይመዘግባል፣ ካሹን ኢንክሪዝ አድርጎ ይመዘግባል። ነገር ግን ያ የዲፖዚት አማውንት አክቹዋሊ ባንክ አልደረሰም በተለያዩ ምክንያቶች፣ ለምሳሌ በሲስተም ፌሊየር ሊሆን ይችላል፣ በኢምፕሎይ በሰራተኛው በተላከው ሰራተኛ ምክንያት ሊሆን ይችላል። ስለዚህ በዲፖዚት ኢን ትራንዚት ምክንያትም በባንክና በካሽ ቡኩ መካከል ያለው ባላንስ እኩል አይሆንም ማለት። ሌላኛው ክሬዲት ሚሞ እና ዴቢት ሚሞ የምንለው ነው። ክሬዲት ሚሞ ስንል የድርጅቱን የካሽ አካውንት የካሽ ባላንስ የጨመሩ ጉዳዮች ነገር ግን አካውንታንቱ የማያውቃቸው፣ ለምሳሌ ኢንተረስት ኢንካም ሊሆን ይችላል። ለምሳሌ ባንክ ውስጥ ዲፖዚት የተደረገልን ገንዘብ ወይም ደግሞ ኖት ሪሲቨብል ወይም አካውንት ሪሲቨብል ባይ ደ ባንክ ማለት። ስለዚህ አካውንታንቱ ባንክ ውስጥ አንዳንድ ከስተመሮች ዲፖዚት ያደረጉት ወይም ወደ ባንክ አካውንታችን የላኩት ገንዘብ አለ፣ ነገር ግን ያንን ባንክ አካውንታንቱ አላወቀው። ስለዚህ መቼ ነው የምናውቀው? ባንክ ስቴትመንት ሲላክልን ይሄ አማውንት በዚህ ቀን ከእገሌ ዲፖዚት ሆኖልሃል፣ ይሄ አማውንት በዚህ ቀን በእገሌ ዲፖዚት ሆኖልሃል ብሎ ሲልክልን እና ቀድሞ ባንክ አካውንታንቱ ካልመዘገበው ምን እናደርጋለን ማለት ነው? ይሄ ክሬዲት ሚሞ ይባላል። ዴቢት ሚሞ ደግሞ የምንለው የድርጅቱን የካሽ ባላንስ የቀነሱ ጉዳዮች ናቸው፣ ነገር ግን አካውንታንቱ አሁንም የማያውቃቸው ወይም ደግሞ ስቴትመንት እስከሚላክልን ድረስ የማናውቃቸው። ለምሳሌ ኢንተረስት ኤክስፔንስ ሊሆን ይችላል፣ ኖት ሰፊሽንት ፈንድ ሊሆን ይችላል። ኖት ሰፊሽንት ፈንድ የምንለው ለምሳሌ ቼክ ተቀብለናል። ስለዚህ ኦልዌይስ ቼክ ስንቀበል ካሽ እንዳገኘን ስለምናምን የካሽ ቡካችን ላይ አካውንታንቱ ካሹን ኢንክሪዝ አድርጎ